በቼልሲና በማንቸስተር ዩናይትድ የሚደረገው ትንቅንቅ በሚቀጥለው ዓመት ማን በአውሮፓ መድረክ ይሳተፋል የሚለውን የመወሰን አቅም አለው ብዬ አስባለሁ። ታዲያ የደረጃ ሰንጠረዡን በዚህ ሰዓት ከተመለከታችሁት ማንቸስተር ዩናይትዶች በ7 ነጥብ ልዩነት ከቼልሲ ከፍ ብሎ ተቀምጧል። ታዲያ ይህን ጨዋታ ማሸነፍ የሚችሉ ከሆነ 5 ጨዋታ እየቀራቸው የነጥብ ልዩነቱን ወደ 10 ማስፋት ይችላሉ። ታዲያ ነገሩ በዚህ መልኩ የሚጠናቀቅ ከሆነ ህይወት ለማንቸስተር ዩናይትድ ደጋፊዎች አልጋ በአልጋ ትሆንላቸዋለች። ነገር ግን ከተሸነፉ የነጥብ ልዩነቱ ወደ 4 ይጠባል። ጫናው አሁን ማንቼ ላይ ይበረታል። ጨዋታውን አጓጊ የሚያደርገው ደግሞ ሁለቱም ቲሞች በጣም አንስቴብል ናቸው። ታዲያ ነገም ቢሆን ሮዚነር ተመሳሳይ ቼልሲ ይዞ ይቀርባል ብዬ አስባለሁ። ኳሷን ይዞ ቅርጹን እየጠበቀ በመሆኑም ፉልባኮቻቸውን ገፍተው ሚድፊልደሮቻቸውን ቢትዊን ዘ ላይንስ ፖዚሽን በማድረግ በማይቋረጥ ሮቴሽኖች ቼልሲዎች ዋይድ ስፔሶች ላይ ስፔሶችን ክፍተቶችን እየፈጠሩ ከውጭ ወደ ውስጥ ማለትም ከጠርዙ ወደ ሀፍ ስፔሱ ያጠቃሉ ብዬ እጠብቃለሁ። ይሄ ወረቀት ላይ በጣም ኮንትሮል የሚያደርጉት ነገር ይመስላል። ነገር ግን ችግሩ ያለው ቼልሲዎች ኳሷን ሲጥሉ ወይም ሲነጠቁ ነው። ቼልሲ የውጤት ማጣት ቀውስ ውስጥ ከተከተቱት ዋነኞቹ ምክንያት ባለፉት ሳምንታት ተጋጣሚዎች ቼልሲን እንዴት መግጠም እንዳለባቸው የተረዱ ይመስለኛል። ታስተዋላችሁ፣ አብዛኛው የቼልሲ ተጋጣሚዎች ብዙ ጊዜ አግሬሲቭሊ ፕሬስ አያደርጓቸው፣ ጊዜ ይሰጧቸዋል። መስርቶ እንዲወጡ ኮምፈርተብል እንዲሆኑ ጊዜ ይሰጣቸዋል። ታዲያ በዚህ ሰዓት ቼልሲ መስርቶ ሲወጡ ከኋላ የሆነ ስፔስ ይተዋሉ። በትራንዚሽን ጊዜ ደግሞ ተጋጣሚዎች የሚያጠቁት እነዚህን ስፔሶች ናቸው እና የዚህ ቼልሲ ቲም ችግር መከላከሉ ብሎ መደምደም በጣም የዋህነት ነው ብዬ አስባለሁ። ምክንያቱም አብዛኛው ጊዜ ይህ ቼልሲ ቲም የሚጋለጠው በትራንዚሽን በሽግግር ወቅት ሼፓቸው ሳይጠበቅ ወይም ገና ሪከቨር እያደረጉ እያለ እና እንዳልኳችሁ ማንቸስተር ዩናይትድ ለእንደዚህ አይነት አጋጣሚዎች አይመለስ። ዛሬ ቲም ኦፍ ሞመንትስ ስትራክቸራሊ ስንመለከታቸው ከቼልሲ ኦልሞስት ኦፖዚት ናቸው ወይም ተቃራኒ ናቸው። አፈግፍጎ ለመከላከል ጥቅጥቅ ብሎ ለመቀመጥ ችግር የለባቸው። እናንተም ቢሆን እንደምታውቁት ማንቸስተር ዩናይትድ በማይክል ካሪክ ስር የመጀመሪያውን የጨዋታ ክፍለ ጊዜ ዶሚኔት ለማድረግ አይጥርም። ከዚያ ይልቅ ስፔሶችን ማኔጅ ማድረግ፣ ስህተቶች ሲፈጠሩ እነሱ ላይ ካፒታላይዝ ማድረግ ላይ ትኩረታቸው። ችግሩ ያለው እዚች ጋር ነው። አሁን በደንብ አዳምጡ። ይሄ ሲስተም ሊሰራ የሚችለው ተከላካዮች ካሉ ባይሆን በዚህ ጨዋታ ሲቀርቡ አብዛኛው ቁልፍ ተከላካይ መስመር ተጫዋቾች በቅጣት እንዲሁም በሌሎች ምክንያቶች አብሰንት ናቸው። ስለዚህ የማንቼ ባክላይን ደካማ ነው። በዛ ላይ ልምድ የለውም። ሁለተኛ ደግሞ ስትሬችድ ከሆነ ተጋላጭ ምን መሰላችሁ? ልክ እንደ ቼልሲ አሁን ማንቸስተር ዩናይትዶችን ተጋጣሚዎች አፕሮች የሚያደርጉበት መንገድ አለ። በተቻለ መጠን የዩናይትድን ቅርጽ ይበታተሙታል። ከዛም በኋላ ላይ ተጫዋቾችን ከቦታ ያስነቅላሉ። ልክ ተጫዋቾች ከቦታቸው ሲነቅሉ ኢን ፓርቲኩላር ወይም በተለይ ተከላካዮች ቦታቸውን ሲነቅሉ የሆነች ጋፕ ትፈጠራለች። ያቺን ጋፕ እያጠቁ ጎልና ትላልቅ ዴንጀረስ ትሪቶችን እንዲሁም ቻንሶችን መፍጠር የጀመሩት። በዚህ ጨዋታ ምን እናያለን? ሁለት የተለያዩ ቲሞች፣ ሁለት የተለያዩ ቀመር ስትራቴጂ ያላቸው ቡድኖች፣ ነገር ግን አንድ አይነት ተመሳሳይ ችግር። እሱ ምንድነው? ስህተት ከሰሩ በኋላ የሚመጣውን ነገር በብቃት ኮንትሮል ማድረግ አይችሉም። ታክቲካል ባትሉ የሚጀምረው ደግሞ እዚች ጋር ነው። ታዲያ እሱን ስመረምር ደግሞ የምንጀምረው ቼልሲ በማንቼ ሜዳ ምን አይነት ፕሬሲንግ ሲስተም ይከተላል የሚለውን በማጥናቱ። እንደምታውቁት ቼልሲዎች ፕሪፈር የሚያደርጉት ፕሬሲንግ ሲስተም ማን ቱ ማን ነው ወይም ሰው ለሰው። ከሌሎች ቲሞች ለየት የሚያደርጋቸው ዋነኛው ቁም ነገር ደግሞ ሴንትራል ተጫዋቾች አይደለም ፕሬሱን የሚያስጀምሩት። ከዛ ይልቅ ክንፍ ላይ ዳርና ዳር የተቀመጡ ተጫዋቾች ናቸው እና የቼልሲ ስትራክቸራል ድክመት ያለው ደግሞ እዚች ጋር አዳምጡኝ። ለምሳሌ ይሄ ተጫዋች ወይም ዊንገር ፕሬስ ለማድረግ ሲወጣ አንድ ተጫዋች ኦብቪየስሊ እዚህ ጋር ለቆ ይወጣል። አብዛኛውን ጊዜ ደግሞ ፉልባኮች ናቸው። ለምሳሌ በማንቸስተር ዩናይትድ ዳሎት ነው። ታዲያ እሱ ማርክ ለማድረግ ኩኩሬላ ከዛ ከፉልባክ ፖዚሽን ሮጦ ይመጣል። በዚህ ሰዓት ምንድነው ማስተዋል ያለባችሁ? በሱና በዳሎት መካከል ያለው በጣም ሰፊ ርቀት። ታዲያ ኩኩ አንድ ፉልባክ ላይ ወይም የማንቼ ኬስ ላይ ዳሎት ላይ እንዲህ ጃምፕ ሲያደርግ አንዱ ሴንተር ባክ የሱን ቦታ ለመያዝ መሸጋሸግ ይኖርበታል። ሮዚነር ከወረቀት ላይ ወደ መሬት ያወረደው ስትራክቸራሉ ይሰራል ብሎ ስለሚያስብ፣ ነገር ግን የማይሰራበት አጋጣሚዎች አሉ። ለምሳሌ ኩኩሬላ ፕሬሱ በጣም ሌት ከሆነ ከዘገየ፣ ርቀቱ በጣም ሰፊ ስለሆነ ሪዘነብል ሊዘገይ የሚችልበት እድል አለ። ምን ይሆናል? የቼልሲ ኮምፕሊትሊ ሁሉም ስትራክቸር ይከፋፈታል። ዩናይትዶች ደግሞ እንዳልኳችሁ የእንደዚህ አይነት ሞመንት ቲም ናቸው። ይሄን ነው የሚፈልጉት። ነገር ግን ይሄ ኦን እንዲሆን ማንቸስተር ዩናይትዶች ይህን ነገር መሬት ላይ ለማውረድ ሮቴሽን ይጠበቅባቸዋል። ተጫዋቾች ቦታቸውን ይዞ እንደ ሐውልት የሚቆሙ ከሆነ ብዙም ነገር ላናይ እንችላለን። ተጫዋቾቹ ለምሳሌ ፉልባኮቹ ወደ ሴንተራል ኤሪያዎች ድሪፍት ሊያደርጉ ይችላል። ኤምቤሞ ወይም አንደኛው በግራ በኩል የሚጠቀመው ተጫዋች ማይክል ካሪክ አማዲ ያለው ሊሆን ይችላል። ድሮፕ እያደረገ መጫወት ይኖርበታል። ሮቴት የሚያደርጉ ከሆነ የቼልሲ ማንቱማን ማርኪንግ
ኮንፊዥን ውስጥ ይገባል። የቱ ተጫዋች የቱን ሊያዝ የሚል ግራ መጋባት ውስጥ ይገባል። ሄዚቴሽኖች እንዳልኳችሁ አሁንም ማንቸስተር ዩናይትድ ሁሌ ተቀዳሚ አድርጎ የሚፈገቡት ነገር ሄዚቴሽን ነው። ታዲያ ከቼልሲ ስትራክቸራል ዊክነስ ባሻገር ለሰማዮቹ ነገሩን ፈተና የሚያደርግባቸው ማንቸስተር ዩናይትዶች እንደዚህ አይነት አጋጣሚዎችን ኤክስፕሎይት ማድረግ መጠቀም የሚችሉ ተጫዋቾችና የተጫዋች ፕሮፋይል አላቸው። ግን አንድ ችግር አለ። ቼልሲ 90 ደቂቃ ፕሬስ አያደርግ። ምክንያቱም አንዳንድ ሞመንቶች ቼልሲዎች ሚድል ሰርዱ ላይ ሴትል የሚያደርጉበት የሚሰግኑበት ፌዝ አለ። በዛ ቅርጽ በ4-4-2 ሊሆን ይችላል፣ በ5-4-1 እየተከላከሉ ልታገኛቸው ትችላል። ነገር ግን አሁንም በቼልሲ በኩል እዛ ጋም ችግር አለ። ምክንያቱም እኔ ሁሌም ማነሱ በቼልሲ ተጫዋቾች መካከል ኮሄዥን የለም፣ እርስ በርስ መናበብ የለም። አንዳንዱ ተጫዋች እዛች ጋር ማንቱማን ሰው ለሰው ትራክ እያደረገ ታገኘዋል። አንዳንዱ ደግሞ ዞኑን እየጠበቀ ታገኘዋል። በእንደዚህ አይነት አለመናበቦች ወቅት ምን ይፈጠራል? ስፔሶች ይፈጠራል። እንዳልኳችሁ ዩናይትድ እንደገና ይህን ሊቀጥሏቸው ይችላል። ቼልሲዎች በእርግጠኝነት ይህን ዩናይትድ የማሸነፍ ትልቅ ኦፖርቹኒቲ እንደሚያዩ መናገር ይችላሉ። ምክንያቱም ቲሙ ዲፌንሱ በጣም ሳስቷል። እንዳልኳችሁ ባክላይኑ በጣም ይለጠጣል። በተለይ በሊድሱ ጨዋታ እንዳያችሁት ትንሽ ጫና እንዴት ዩናይትድ እንደሚያስጨንቅ አይተናል። ቼልሲዎች በእርግጠኝነት ኳሷን ዶሚኔት አድርገው ዩናይትድን ወደ ራሳቸው የሜዳ ክልል ገፍተው ከዛ ቦክሳቸው ውስጥ ጫና እየፈጠሩባቸው ቻንሶችን ለመፍጠር ይጥራል። ሁለቱም ቲሞች ወደዚህ ጨዋታ ሲሰናዱ ማን የማንን ስስብልት እንደሚያውቅ በደንብ ተጠናንቶ ቼልሲዎች የማንቼ ዲፌንስ እንደሚሰበር ያውቃሉ። ዩናይትዶች ደግሞ የቼልሲ ስትራክቸር ኮላፕስ እንደሚያደርግ በደንብ ይታወቃቸዋል። ይህ ጨዋታ ንጹህ አይደለም፣ የሚገመትም እንዳይመስላችሁ እና ምን ልላችሁ ነው፣ እንደዚህ አይነት ጌሞች የሚወሰኑት በተሻሉ ቲም አይደል። የተሻለው ቲም አሸንፎ ይወጣል ማለት አይደለም። ከዛ ይልቅ እንደዚህ አይነት አደገኛ ሞመንቶች፣ ትራንዚሽን ሞመንቶች ሰርቫይቭ የሚያደርግ የሚቆጣጠር ቲም ነው እያሰባል። እናንተ ግን በጨዋታው ምን ትጠብቃላችሁ? የጨዋታው ውስጥ አሸናፊ ማን ይሆናል? ስለስት ግምታችሁ ኮመንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ደግሞ እንዳልረሱ። ይመቻችሁ።